አንቺ ፎቶ ነው ማለት መብት የለሽም። ለምን እንዴ? ከዚህ በኋላ እንደዚህ ነው የሚቀጥለው፣ እንደዚህ ነው የምትኖረው። ገባሽ አይደለ? እዚህ ነው የምትኖረው። ገና ነገሮች በዚህ ብቻ ያበቁ። ገባሽ አይደለ? አንቺ ሽማግሌውን አግብተሽ እንደፈለግሽ መሆን እንደምትፈልጊ ሁሉ እኔም የፈለግኩት የማድረግ መብት አለኝ። ከዚህ በኋላ ዲጄሊ እዚህ ቤት ውስጥ መብቷ እንደዚህ ይኖራል። ከትንሽ ጊዜ በኋላ ደግሞ በጣም የሚያስደስተው ነገር ዲጄ ወደ ኢትዮጵያ ትመለሳ። ኢትዮጵያ ስትመጣ ደግሞ እዚህ ቤት መብት ይሰጣል። በኋላ ትመጣለች። ስትመጣ ኢትዮጵያ ማነው መብት ይሰጣ? ማነው መብት ይሰጣ? ላንቺ ማነው መብት ይሰጣሽ? የፈለግሽው እንድታረጊ ይለሽ እንድትነቀሹ እዚህ ቤት ይዘሽው እንድትመጪ ምናምን መብት ይሰጣሽ። ላንቺ ማነው መብት ይሰጣሽ? ማንም መብት አልሰጠሽም። ፎቶን ታተውች አንድ ፎቶ እንድነቂ አልፈልግም። አይመለከትሽም። ከዚህ በኋላ ይሄን እንደዚህ ፎቶ ይሄን እያየሽ ነው እዚህ ቤት የምትኖር ታረደሽ እዚህ ቤት መኖር እስከቻልሽ ድረስ። አይ ካልሽ ደግሞ ያው ሽማግሌው ቤት ተከራይተሽ ሰጣ ምን ችግር አለው? ቤት ገዝቶ ነው እንጂ ይቅርታ ተከራይቷል። ቤት ገዝቶ ያስወጣሽ። ይሄ ማድረግ እኮ አቅም ስለሌለን አይደለም። ሰው ደስ እዚህ ተቀምጦ እኮ ወጣስማ ለምን አትወጣና ይዞሽ ለምን ይወጣል እንዴ? ተነቀሰሽ ይልን ከዚህ በላይ ምን ፈልገሽ? ከዚህ በላይ ምን ልታረጊለት እየጠበቀ ነው? ልጅነት ነው ጅልነት ነው። አሁን ምንድነው ያ ይሄ እኮ መኖሪያ ቤት ነው። ፎቶ ገዝቶ መኖሪያ ቤት ነው እና ምን ይሁን መኖሪያ ቤት ነው። እኔ የምኖርበት ቤት ነው። ስለዚህ እኔ የምኖርበት ቤት ደግሞ የምፈልገው ሰው እንዲኖር ፈልጋለሁ። አንቺን ከማየት ቀን ሙሉ አንቺን ከማየት የእሷን ፎቶ ማየት ይሻለኛል። በዚህ ሰዓት ላይ ገባሽ? የእሷን ፎቶ ሳይ ሰላም ይሰማኝ። የእሷን ፎቶ ሳይ ደስተኛ ሆናለሁ። ደስተኛ ሆናለሁ። ስወጣ ስገባ እንደዚህ ያደረገ ሁሉም ቦታ ማድረግ አትችልም። እሺ ሁሉም ቦታ ማድረግ አንድ ፎቶ በቂ ነው። አሁን ይሄ ሁሉ ምን ያደርጋል? አራፊ ስርዓት ይኑርሽ፣ ትግዴ ስርዓት ይኑርሽ። ምንም ፎቶ የማውረድ መብት የለሽም። ከዚህ በኋላ እሷ እዚህ ቤት ነው የምንኖረው። እዚህ ቤት ነው የምትኖረው። ገና አይደለም ፎቶዋ ገና እሷ በአካል ትመጣልሻለች። የዛኔ ምልክት ነው። የዛኔ ምልክት ታመጫለሽ። እሺ ይሄ ነገር ሰብስብና ለማንኛውም እንጣ አንቺ ከፈለግሽ ትመጣልሻለሽ። ከዚህ በኋላ ግን ይሄ ቤት እንደዚህ ነው የሚሆነው። ሰብስብና ውጣ። ማንም የለም እንዴ በቤቱ? ባሴ የህይወቴ ህይወት አንቺ በመሆንሽ እባክሽ ፍቅሬ ሆይ አሉታ ከቅፍሽ የህይወቴ ህይወት አንቺ በመሆንሽ እባክሽ ፍቅሬ ሆይ አልጥፋ ከፊትሽ። ፎቶ ፎቶ አይተሽ አታውቂም እንዴ? ምን ወደ ነገርሽ አዲስ ነገር እንዴ? ቤቱ ሙሉ እንዴ? እኔ እኮ ግራ ገባኝ እኮ። ምንድን ነው ፎቶ አይታችሁ አታውቁም እንዴ? እናንተ ፎቶ በየቦታው እራሱ ፎቶን አትንኪብኝ። በቃ ፎቶን አትንኪ እንዴ! ምንድነው ለምሳሌ የማይኖርሽ አንቺ ታጠፋለሽ አታጠፊ ማለት አገባሽም። አንቺ ንቅሳቱ እንደማታጠፊ ነው። እኔ እኮ ስላንተ ህይወት አይደለም። ፎቶን ማታጠፍስ የለሽም። ቤት ውስጥ የማንንም ፎቶ የማድረግ ደግሞ አንተ መብት የለም። እዚህ ቤት ውስጥ ያለው ጣልቃ ወራ ነው። አዎ የፈለኩትን የማድረግ መብት አለኝ። ምን ታመጫለሽ? እንደኔ ግራ ገባኝ። አዎ ምንም ማለት ስለማይቻል ውስጥ ግቢልሽ። ይኸውልሽ ከዚህ በኋላ ተለምጂዋለሽ። እዚህ ቤት ውስጥ እንዳለ የምትይው ፎቶ ይሄ ነው። ከትንሽ ቀን በኋላ ደግሞ በዚህ ሳምንት ደግሞ ኢትዮጵያ አዳምጪ። በዚህ ሳምንት ወደ ኢትዮጵያ መምጣቷ አይቀርም። እዚህ ቤት ገብታ ነው የምንኖረው። ከኔ ጋር ነው የምንኖረው። ከዚህ በኋላ ከኔ ጋር ነው የምትኖረው። ከዚህ በኋላ ማነው ግን አንተ ልጅ አይዞህ ያለ? በእናትህ እንዴት አይዞህ ያለ? ማነው አይዞህ ያለ? ማንም አይዞህ ያለ ነኝ። ግን ደግሞ የፈለኩትን የማድረግ መብት አለ። የፈለኩትን የማድረግ መብት አለ። መለጠፍ ግን እችላለሁ። ለምን ነው የምትችለው? ካልተመቻችሁ መውጣት ትችላላችሁ። ጭራሽ እሷን ማየት ካልፈለጋችሁ እዚህ ቤት ፎቶ መኖሩና የሚያደርሻችሁ አራፊ ስርዓት ይኑርሽ። ቆይ ዳኒ ዞር በል። ስነ ስርዓት ነው እንጂ ፎቶ እንዳነኪ ምንድን ነው? ቆይ ታፈጭው አራፊ ፎቶን አጨማዳጅ። ቆይ አንቺ ደግሞ ሌላ ነገር አትፍጠሪ። ወይ ቆይ አንዴ እያየሻት ማለት ነው። ስትወጪ ስትገቢ እያየሻት ትኖራለች። ወደድሽም ጠላሽም ትኖራለች። እዚህ ምንም አላልኩም። ገና ደግሞ በሱ እንደሚመለከተኝ ነው የሚያስበው። በሱ በጣም እንደሚመለከተኝ ገና ደግሞ ከኔ ጋር እዚህ ቤት ትኖራለች። ገና አይደለም ፎቶዋን እሷ ትኖራለች እያልኩሽ ነው። ይሄ ደግሞ አምርሽ አንተ ደግሞ እዚህ ቤት ምንም ነገር የማድረግ በቃ ይሄ ደግሞ አምርሽ መቀበል መብት አለብህ፣ ግዴታ አለብህ። ትግሬዳ ቆይ እናትሽ አንዴ ትግሬዳ
ገና እዚህ ገብተን ስለሆነ ምን ልትሆኚ ነው? ይዘን ዳኒ ቤቱ እኮ ቤቱ ገና ነገር ዲጄ ይመጣልሽ ተባለ። ዲጄ ልትመጣ ነው ወይስ ይመጣል? እዚህ ጋር በፎቶ አይቻል የተላልሽ ባታ ሲመጣ ምትኝ ማንም ታረጋው አንተ ለባሴ እያየህ ነው የዲጄ ፎቶ በሙሉ ለጥፎ እያየህ ነው። ቤት ውስጥ ምን ነው እኛ አይደል? ምን ነው የተደረገ ያለው? እናንተ ሁሌ ለምንድን ነው እንደዚህ ነገር ውስጥ የምትገቡት? በእግዚአብሔር ምን ሆናችሁ ነው እንዴ? ምንድን ነው ያስደነገጠሽ? ይሄ ነገር እኮ የኔ ችግር ብቻ አይደለም፣ የኔ ጉዳይ ብቻ አይደለም፣ የሁላችንም ጉዳይ ነው። ባሴ ምንድን ነው? እሺ አሁን እኔ ኧረ ወይኔ የእናንተ ነገር ግን ምንድን ነው መጨረሻችሁ? እሺ ታውቁት ትቼዋለሁ። ለምን ወደ ህይወቴ እንደሚመጣ እኮ አይገባኝም። ዛሬ ደግሞ ጭራሽ አልመጣም። ማንም ወደ ህይወትሽ አልመጣም። ቤት ውስጥ የፈለኩትን ነገር የማድረግ መብት አለኝ። የፈለኩትን ሰው ፎቶ መልቀቅ መለጠፍ መብት አለኝ። ለጠፍኩ። ገና ደግሞ ነገ እዚህ ፎቶ ሰብሮ ጭራሽ የልጅ ፎቶ ለጠፍ። ምክንያቱም ኢትዮጵያ ስለዚህ ባለመስመር ደስተኛ አንቺ ራሱ መስመር ይችላል። ገባሽ አይደል? አይደለም ፎቶሽን አንቺ እንሰብሻለ። ከዚህ በኋላ ደግሞ ዲጄ ሊዝ ቤመታ ነው ትኖረው። መኖር ከፈለግሽ ትኖሪያለሽ፣ መኖር ካልፈለግሽ አሉ ምን ችግር አለ ማለት ሲሄድ ወይ አንተ ታነሻለሽ። በቃ ከዚህ ቤት የትም አልወጣም። ኧረ በእግዚአብሔር ምን እንኳን ሊወጣ ገና እሷ መጣ ትኖራለች። ሰላም ከተነሳችሁ እናንተ ምን ትችላላችሁ? ገና እንግዳ ሊመጣብኝ ነው። ስለዚህ እንግዳ ይመጣል። ጸባያችሁን አሳምራችሁ መኖር ከፈለጋችሁ ጸባያችሁን አሳምራችሁ እኮ አንተ ይሄንን ነገር ያስደረገ ከሷ ጋር ያዘልን ነው አይደል? ፎቶዋን ይገርምሽ ገና እሷ በአካል ትመጣ ማለት በፎቶ መኖር ከከበዳችሁ በአካል ደግሞ ስትመጣ መኖር ስለማትችል ከዛሬ ሰዓት ጀምሮ መውጣት ትችላላችሁ። እነግራችሁ ግን አንተ ከዛሬ ሰዓት ጀምሮ መውጣት ትችላለሽ። እሺ እንዴ ጥፋቴ ይሄ ጥፋት ብቻ አይደለም ይሻላል። በቃ ተይው። አሁን እኮ ምን ተቀረበ ብታይ እኮ ይተዋል እኮ አንተ አታንሹም። ይሄን ፎቶ ማንም ሰው ገና ደግሞ እንደዚህ አድርጊ ሙሉ ቤቱ ባልህ አይደለም የሚሆነው ሁሉም ነገር እልህ አትጋቡ። አንተ ምን ስትጋባ እሷ ምን ስታጋባ ሰው ሰላም አትንሱ እንዴ ምንድን ነው? ይኸውልሽ ገና እዚህ ቤት ስመጣ ሰላም እኮ እንደሳሉ ማለት ላይ ታስገብቶ እንደዚህ አይደለም ነገር ነው። ምንም እኮ ነገር ደግሞ ተነስታሷ ሌላ ጩኸት ሌላ ውካታ እንዴ ምንድን ነው? እሱ ከኔ ጋር አለን ያዘው እልን ያዘው ነገር እንደቀደደችው ተሰሚኛለሽ ማለት ነው። እየታገስኩሽ ነው። ገባሽ አይደለ? ፎቶ እንደዚህ ሰቀጁ ስጨማድጁ ዝም ያልኩሽ ታግሽሽ ዶሮይ ነው እያወራን ስሚ። የእሷን ፎቶ ማየት ከከበደሽ አሁን ደግሜ ልንገርሽ፣ የእሷን ፎቶ ማየት ከከበደሽ ገና እዚህ ቤት ስመጣ እዚህ ቤት ስኖር ይከብድሻል። ስለዚህ እዛ ሽማግሌሽ ሄደሽ ኑሪ አይሻልም? ቤት ይግዛልሽ። ግድግዳው ላይ ስለሆነ አንቺ ምን ረበሸሽ? የማንንም ፎቶ እያመጣ ማለት ማንም አይደለችም። የማንንም ፎቶ ስላልሽ ማንም አይደለችም። የአንቺ ሽማግሌ እንኳን ትናንትና የመጣው ሽማግሌሽ ማንም አልተባለም። እሺ ደግሞሽ ማንም እንዳትያት፣ ማንም ስትያት እንድሰማ አልፈልግም። ማንም አይደለችም። ምን አገባሽ? ማንም አይደለችም። ግን አልገባኝም። እኔም አልገባኝም። ምንድነው? እኔ እኮ የራሴን ህይወት እየኖርኩ ነው። የራሴን ህይወት ምን አገባኝ? ማንን ነካው? ምንም አልነካሽም እኮ ለምን ትቀጂዋለሽ?
ምንሽ ነካችሽ? ዳኒ አንተም እኮ እንደዚህ የማድረግ የለህም እኮ ንገሪው። ለምን ነው ዳኒ እዚህ ኗሪኝ አይደለም አንቺ እዚህ ከማየት የእሷን ፎቶ ማየት ነው የሚያስደስተኝ። እልህ ነው አንተ እንደዚህ የሚያደርግህ። አንቺ ማየት ስላልፈለግኩ ነው እንዲማረግ እሷን ሰዓት ሰላም ሲሰማኝ እሷን ሰዓት ደስ ይለኛል። እሷን ሰዓት ቀን ይፈካል። አንቺ ነች ከሚያስጠላ ቀን ከሚገባሽ የእሷን ማየት ነው የሚያስደስተኝ። ገና ደግሞ እዚህ ቤት ገብታ ደግሞ ስትኖር ምን ልትሆኚ ነው? እኔ ደግሞ እዚህ ቤት ገብታ መኖሯ ባስ ያለው እኮ ግዳሪ መጣብኝ ስለሆነ ልትመጣ ስለሆነ እናንተ ውጡ ወይ ጸባችሁን አሳምራችሁ ኑሩ ነው የተባልን ያለው። ይሄ ነገር እኮ ሁላችንም ነው የሚመለከተው። ለምን እኔ ብቻ ነገሩን እንደሚመለከተኝ አድርጋችሁ እንዳወራችሁ እንደቀናው አድርጋችሁ ያወራችሁ አለ። ለምን እንደዛ አይደለም። እኔ ለዚህ አይነት ሁካታ አትፍጠሩ ነው። አንቺ የሆነ ነገር ስታደርጊ እሱ ነው ዛሬ የሆነ ነገር አደረገ፣ ነገ ደግሞ አዲስ ነገር ፈጥረሽ ደግሞ ቤቱ ይበጠበጣል። ለምን እንደዚህ ይሆናል እንዴ? በየቀኑ አዲስ ነገር እየፈጠራችሁ ለምን ቤቱ ይበጠበጣል? ያልፈለገ ሰው መውጣት ይችላል እንዴ? ያልፈለገ ሰው ይሄን ማየት የማይፈልግ ሰው መውጣት ይችላል። እኔ እናንተ ዝም ማለት የገረመኝ ከምንም በላይ የእናንተ ዝም ማለት እናንተ ነው እንጂ የሚገርመኝ